ዋናው በአለም ላይ ዓለምን አስተሳስራለች የምትባለው ቁጥርና በሁሉም ቦታ ትገኛለች የምትባለው ይሄ ዲቫይን ፕሮፖርሽን ወይም መለኮታዊ ቀመር የምትባለው ወይም ቴታ ፕሮግሬሽን የምትባለው ነው። ይሄ መነሻው የሚሆነው ባለ 8 ቡጥ ያለው ኮከብ ወይም ፔንታግራም የሚባለው ወይም 8 ፖይንትድ ስታርስ ከሚባለው ከነዛ ይሄ የተገኘው ነው። ግሪኮች ማሰሯቸው ላይ አለ። ማሰሯቸውን ሲሰሩ በደንብ በቀመር ይሰሩትና ከሙዚየም ውስጥ ገብተው በዘርፉ ያሉ አጥኚዎች ሲያጠኑ እነዛ የግሪክ ማሰሮች ላይ እነዚህ ቁጥሮች አሉናቸው። ቁጥሮቹ ተጽፈው ሳይሆን የተገኙት በመለካት ነው ማለት ነው። ስለዚህ እነዛ የግሪክ ማሰሮች ውብ የሆኑት ወይም ቤዝ ውብ የሆኑት በምንድን ነው የሚለውን ሲያጠኑ በእነዚህ አይነት ነው። ስለዚህ እነዚህን ቀመሮች አግኝተዋል ማለት ነው። ይህ ቀመር እንግዲህ ማቴማቲካሊ የሆነ የራሱ ሂሳባዊ ቀመር አለው። ህንጻዎቹ ሲቀመጡ ለምንድነው በአንዱ በኩል ሰፋ ያደረገው ግድብ በአንዱ በኩል ደግሞ ጠበብ ያደረገው የንፋስ የፀሐይን ነገር አስቦ ነበር ወይም ሪሊ አስቧል። የፀሐይ ጥናቱ ቀጣይ ጥናት የሚጠይቅ ቢሆንም አሁን ባለው ግን ለየሰዎችን ስኬል ለሰዎች ውበት ግን ተጨንቋል በማጥበብና በማስፋቱ ማለት እና አብዛኛዎቹ ግድግዳዎች ከህንጻዎቹ የራቁበት ከሰው ውበት ጋር ለሰው በሚሆን ይሄ 45 ዲግሪ 60 ዲግሪ ነው መጨረሻው እስከ 14 ዲግሪ እስከ 35 እስከ 45 ዲግሪ ድረስ ጥሩ የሚባል አንግል ነው ለህንጻዎች። አንድ ሰው ህንጻን ለማየት እስከ 45 ዲግሪ ድረስ እዛ በከፋ እስከ 60 ዲግሪ ድረስ ይችላል። ከ14 ወይም ከ15 ዲግሪ በታይ ካነሰ ግን ቅድም ያልኩሽ ባዶነት ስሜት ይሰማዋል የህንጻው ቁመት ማለት ነው። ስለዚህ ያን ሁሉ አስቦ እንደሰራና እንደገና የተጠቀመበት ቪስካፒስከስ የሚለውንም ጎቲኮች ተጠቀሙበት ነበር። ከጎቲኮች በፊት ተጠቀሙበት መስኮቶቹን ሲከፍቱ ተመልከች ሰርክሎቹ መሃል ክብ ያሉት መለኪያዎች ነበሩ ማለት ነው። ከነዚህ ውስጥ የሚወጡ ክቦችም አሉ በፕላንም ይሁን በምንም ይሁን ማለት ነው። በፕላንም ይሁን በቤተ ማርያም ስንመለከት ሆነም ፓራግራም ሸፈን ያለው ነገር ግን እንትኖችን ጠብቀዋቸዋል። እነዚህም ብንቆጥራቸው ርዝመታቸው ስፋታቸው ያው ስለዚህ የሆነ መለኪያ የጂኦሜትሪ መለኪያ ነበራቸው ማለት ነው። ቤተ ማርያም ፊት ለፊት ስንመለከት ያውና እዛ ላይ እንደገለጽኩት 2 ቪስካ ያቺ ክቧ ማለት ነው አይን የምትመስለው 3 ቪስካ 2 ቪስካ 8 ቪስካ እየተጠቀመ ነው። ይችን ካገኘ የትኛውንም የላሊበላ ቅርጾች መስራት ይቻላል። የቤተ ማርያምን ብንመለከት ተመሳሳይ 43 ዲግሪ 62 ዲግሪ 39 ዲግሪ 28 ዲግሪ 53 ዲግሪ 18 ዲግሪ እነዚህ ሬኔሳንስ የሚጠቀሙበት ነው። 18 ዲግሪ ስነ ቅርጽ ወይም ስክላፕቸራቸውን ለማስቀመጥ የሚጠቀሙበት ነው እና ሰዎችን እዚህ ጋር አስቀምጬ ነው ማየት የሞከርኩት። ስለዚህ እነዚህ ሁሉ ከሰዎች ጋራ ቦታውን ራሱ የከተማ ቦታዎችን ለመወሰን የሚያስችሉ ቀመሮች ከዚህ ጋር ይገኛሉ። ሬኔሳንስ የሚያሰኛቸው ከአውሮፓውያኖች ወደ ኋላ ሄደው ግሪኮች እና ሮማውያኖች ሲሰሩት የነበሩት ህንጻ ላይ እየለኩ ነው ያገኙት። እየለኩ ቀመሩን እየፈለጉ ነው ያገኙት ከፍርስራሹ ላይ። ስለዚህ ያን ውበት ሊያመጣ የሚችል ቀመር እየፈለጉ ነበር ሲሰሩ የነበረው ማለት ነው። ስለዚህ እነዚህ ለዘመናት በሙከራ የተረጋገጡ እንትኖችን በመጠቀም ብዙ ነገሮችን ማግኘት ይቻላል። ሊጠቅም የቤተ መድኃኒዓለምን ብንመለከት 1 2 3 ቪስካ 2 ቪስካ 2 3 ነው ማለት ይሄ ማለት ሙዚካል ሚንስ ተጠቅመዋል ማለት ነው። የሙዚቃ የሚገኘው ቀመር ተጠቅመዋል ማለት ነው። ይሄም ቤተ ማርያም ቤተ መድኃኒዓለም በተመሳሳይ መልኩ ክፍተቱን ብንመለከተው ትልቁ ግዙፉ ህንጻ ማለት ነው። እሱም ቢሆን በዚህ አይነት መልኩ ዲዛይን እንደተደረገ ያስረዳል። ቤተ ማርያምን ስንመለከት ተመሳሳይ ነው የሚያስቀምጡበት የዋን 2 ቪስካዎች ይጠቀማሉ ማለት ነው። ስፋቱንም ይሄ ከወለሉ ላይ ብንመለከተው ተመሳሳይ ነው። ቤተ ማርያም አሁን ለምሳሌ 1 2 3 ቪስካ በዘመናት ብዛት እንግዲህ መሸራረፍ ምናምን ሊኖር ይችላል። የሰው ስህተት የራሱ ስህተት ሊኖር ይችላል። ነገር ግን ቅርጾቹን ስንመለከታቸውና ያስቀመጡበት ነገር ሳይ የቤተ መድኃኒዓለም ነው 30 ዲግሪ 50 ዲግሪ 65 60 ዲግሪ ድረስ ችግር የለም።
ስለዚህ ይሄን ያክል ነገር ተጠቅመዋል ማለት ነው። ሃምቤጅ የሚባለው የግሪክ ማሰሮችን አጥንቶ እንዳገኘ ሁሉ እኛም ደግሞ እስኪ እኛ መስቀሎች ምን ይመስላል ነገር ነው የመጀመሪያ ጥናት ያደረኩት። መስቀሎችን እና አፍሮ አይገባም ሁሉንም ነገር በመለካትና ትሬስ በማድረግ ቁጥራቸውን ለማግኘት ሞክሬያለሁ። እንደተባለው ጎልደን ነምበር የሚባለው ወይም ወርቃማ ቁጥር የሚባለው ውስጥ የወደቁ ናቸው ሁሉ። ስለዚህ ማንኛውም ያሉት በሰው ልክ የተሰሩ ለሰው በሚያምር መልኩ ተሰርተው ጌጣቸው ሁሉ ከዛ ጋር የተያያዘ ነው። በተለይ ይሄ ክሪስታል በየቀደም ያሳየሁሽ ከውሃ ውስጥ ይገኛል ያልኩሽን እዛ ዮርዳኖስ የሚባለው ወንዝ ስር ያለች ማለት ነው። ይቺ መስቀል እሷም የተሰራቸው ዝም ብለው ሳይሆን አስበው በስርዓቱ በዚሁ ቀመር እንደሰሩት በዘመናት ብዛት በመሸራረፍ በአየር ንብረት ምናምን ካልሆነ በስተቀር ያን ቀመር በተለይ በዛ ጊዜ በነበረበት ሰዓት ድንጋዩን በፈለፈሉበት ሰዓት በሚመለከተው ውበቱ የድንጋዩ ከለር ስንመለከተው ልዩ ነው። ስለዚህ ከዛ አንፃር ሌላው እንግዲህ እዛ በማይበትና በማጠናበት ሰዓት ያገኘሁት የፍላወር ኦፍ ላይፍ የምትባለው ቅድም ስነግራችሁ የነበረው የሁሉም ነገር ቅርጾች የያዘች ናት። በሁሉም ነገር ትገኛለች ብያልኳችሁ ነገር ቤተ ማለት ቅዱስ ላሊበላ ህንጻ ውስጥም እንዲህ ተቀርጻ ትገኛለች እና ብዙዎቹ የውጭ ሰዎች እና ለጉብኝት ሲመጡ እንደዚህ ነገሮች ነው የሚፈልጓቸው። ስለዚህ ይሄ የሚያሳየው ምንድነው ያችን ነው የሚያሳየው። ስለዚህ በየትም ቦታ የትም ሀገር ላይ ጥንታዊ እንትኖች አሉ የሚባሉበት ቦታ እቺ ፍላወር ኦፍ ላይፍ የሚሆን ዛፍ ብሏት በየትም ቦታ አለች። ይሄ የኔ እጅ ነው የለካውበት ነው። ልክ እንዲህ አድርገው ቀርጾታል አስቀምጠውታል። ስለዚህ ማንም ግን አያየውም ዝም ብሎ እንደ ተራ ነገር ሆና እንደ ቅርጹ ነው የምትታየው። ነገር ግን ይቺ የራሷ ሚስጥር ዲሲፈር ማድረግ ወይም መግለጽ የሚገባ አንድ ነገር ናት ማለት ነው። የቅዱስ ላሊበላ ሮኪዮን ቸርችሶች ቤተክርስቲያኖች የተቀመጡት አቀማመጣቸው በአይሶስለስ ትሪያንግል ወይም ሁለቱ ጎኑ እኩል የሆነ ትሪያንግል በሱ አይነት እንደተቀመጠና እርስ በርሳቸው የሚተሳሰሩበት የራሳቸው ቀመር እንዳላቸው ዝም ብለው በመሰራሽነት የተቀመጡ ህንጻዎች እንዳልሆኑ ይሄ እንትን በህንጻዎች መካከል ደግሞ ያለው ክፍተት ባዶ ቦታ በገደሉና በህንጻው መካከል ያለው ክፍተት ቦታ ከ14 እስከ 60 ዲግሪ እንደሆነ የሆነ የቀመር መርህ ተከትለው እንደሰሩት እነዚህ እንገነዘባለን። እነዚህን በማግኘት እንግዲህ ቀጣይ የምርምር ስራዎችን በዚህ ላይ ቢሰራ ብዙ ነገሮችን ማግኘት ይቻላል። ምናልባት የተደበቁ ነገሮችን እነዚህ በመከተል በሚሰሩ ጥናቶች ዝርዝር ጥናቶች መሬት ውስጥ ማየት በሚቻልበት መሳሪያ ወይም የተለያዩ መሳሪያዎችን በመጠቀም ሌሎች ነገሮችንም የውስጥ ገደሎችንም ማግኘት ይችላል። ህንጻዎችን ሲያንስ 3 አይነት መሳሪያዎችን ተጠቅሟል። እነዚህም መዶሻ፣ መሮና መጥረቢያ ናቸው። ይህ መጥረቢያ በቤተ ማርያም ባህር ውስጥ አርኪኦሎጂስቶች ናቸው ያገኙት። እንግዲህ ከዚህ መጥረቢያ የምታዩት እጀታ የለውም። እንዴት ነው የሚዘመረው? አረ እንደምን አድርጎ አነጸው ለመጥረቢያው እንኳን እጀታ የለው እየተባለ የሚዘመርለት መጥረቢያ ነው ማለት ነው። ይህ መጥረቢያ ደግሞ ሲዶ ስለቱን ሲያጣ ማለት ነው በዚህ ድንጋይ ይስል እንደነበር ነው። ልክ እንደ ሞረድ ይጠቀምበት የነበረ መሳያ ድንጋይ ወይም ለሆቴ ይሉታል አባቶች። ለሆቴ ማለት መሳያ ድንጋይ ማለት ነው። ረዘም ብሎ የሚታያችሁ መቋሚያ የቅዱስ ላሊበላ መቋሚያ ነው። ይህ መቋሚያ ከፍታው 1.82 ሜትር ከፍታ አለው።
ከዚህ መቋሚያ የምትረዱት ደግሞ ቅዱስ ላሊበላ በጣም ግዙፍና ረዝም ንጉስ እንደነበር ነው እዚህ ላይ መረዳት የምንችለው። ምክንያቱም መቋሚያ ሲያዝ ከዚህ አካባቢ ወይም እዚህ አካባቢ ነው። ከዚህ ላይ 1.82 ሜትር ከፍታ ካለው ቅዱስ ላሊበላ ከዚህ በላይ ያለውን ሴንቲሜትር ስንጨምርለት ኦልሞስት ወደ 2 ሜትር ከፍታ ነው። እዚህ አካባቢ መጽሐፈ ሄኖክ ነው ወይም ደግሞ ተጨማሪ አቡሻክርም ይገኝበታል። አቡሻክር የምንለው ስለ አስትሮኖሚ፣ ስለ ከዋክብት፣ ስለ ፕላኔት፣ ስለ ግራቪቲ ወይም ስለ መሬት ስበት ማለት ነው የሚያብራራ ነው። እንግዲህ በዘመናዊ ትምህርት ማለት ነው እንደተማርነው በፊዚክስ ላይ ግራቪቲ ማነው ፕሩፍ ያደረገው? ስበቷ ነው አይዛክ ኒውተን አይደል? አይዛክ ኒውተን የመሬትን ስበት ፕሩፍ ያደረገው 9.8 ሜትር ፐር ሰከንድ ስኩዌር መሆኗን ፕሩፍ አድርጓል። ነገር ግን ኮንሰፕቱ ወይም አይዲያው የተወሰደው ከዚህ ከአቡሻክር መጽሐፍ ነው። እንዲሁም መጽሐፈ ሄኖክ እዚህ ላይ ተጠቃሎ ይገኝበታል ማለት ነው። መሬት የእንቁላል ቅርጽ እንዳላትም እዚህ ላይ ይተርካል ማለት ነው።